ኢራን መሪዎቿን ባጣች ጊዜ እንዴት ሳትንኮታኮት ጸንታ መቀጠል ቻለች? የአውሮፓውያኑ የ1979ን አብዮት ተከትሎ ወደ ስልጣን የመጣው የኢራን አመራር ከአራት አስርት ዓመታት በላይ እጅግ አስከፊ የሚባል ጊዜ እያሳለፈ ነው። ዩናይትድ ስቴትስ እና እስራኤል በጋራ በከፈቱት ጥቃት ጠቅላይ መሪው አያቶላ አሊ ካሜኒ እና ሌሎች ከፍተኛ የጦር አዛዦች ተገድለዋል። ቁልፍ መሠረተ ልማቶች ወድመዋል። አሜሪካና እስራኤል የአገዛዝ ለውጥ እንደሚፈልጉ ከመግለጽ ባለፈ ኢራናውያን አስተዳደሩን እንዲያፈርሱ እየወተወቱ ነው። ባለሙያዎች ግን የኢራን አገዛዝ ዘላቂ እና በቀላሉ የማይወድቅ የኃይል መዋቅር ፈጥረዋል ሲሉ ይሞግታሉ። በመሆኑ ይህ ኢራን መንግስት እንዴት ነው የተቋቋመው? ከሌሎች መካከለኛው ምስራቅ ሀገሮች የሚለየው እንዴት ነው? ሲቆረጥ መልሶ የሚያቆጠቁጠው መዋቅር። የኢራን ንጉሳዊ አገዛዝ ከተገለበጠ በኋላ እስላማዊ ሪፐብሊክ ችግሮችን የሚቋቋም የፖለቲካ ስርዓት ገንብቷል ሲሉ ባለሙያዎች ይናገራሉ። ይህ በጥብቅ ቁጥጥር ስር ያሉ ተቋማትን፣ ርዕዮተ ዓለማዊ አስተምህሮችን፣ የልሂቃን አንድነትንና የተበታተነ የተቃዋሚን ያካተተ ነው። ስርዓቱ እንደ ሃይድራ ያለ መዋቅር ነው ያለው። ይህ እጽዋት እንደ ቅርንጫፍ ሲቆረጥ አዲስ ቅርንጫፍ ተመልሶ ይበቅላል ይላሉ በቤልጂየም የሚገኙ የአውሮፓ ጂኦፖለቲካዊ ተቋም የመካከለኛው ምስራቅ ተመራማሪ የሆኑት ሴባስቲያን ቡሶዌስ። የጠቅላይ መሪው አሊ ካሜኒ ልጅ ሙጅታባ ካሜኒ አባታቸው ከተገደሉ ከሳምንታት በኋላ ተተኪ ሆነው ለመንበሩ ተሰይመዋል። የአባታቸውን የጠንካራ አገዛዝ እንደሚቀጥል በሰፊው ይጠበቃል። ዘርፈ ብዙ አምባገነንነት። ባለሙያዎች እንደሚሉት ከሆነ እንደ ቱኒዚያ፣ ግብፅ፣ ሶሪያ ካሉ የቀጠናው ሀገራት በተለየ መልኩ ኢራን በርዕዮተ ዓለም በሚመራው የደህንነት መዋቅሯ ምክንያት የውጭ አደጋዎችን መቋቋም ችላለች። ኢራን በአንድ ሰው ላይ ካተኮረ አምባገነንነት ይልቅ ዘርፈ ብዙ አምባገነንነትን ትከተላለች። ይህም በፖለቲካዊ እስልምና ደጋፊዎችና በጠንካራ የኢራን ብሔርተኝነት ጥምረት መካከል ነው ሲሉ መቀመጫቸውን በቴህራን ያደረጉ የፈረንሳይ ኢራን የምርምር ተቋም የቀድሞ ዳይሬክተር በርናንዶ ሁርኬድ ተናግረዋል። ስልጣን በብዙ ማዕከላት ተከፋፍሏል። የሃይማኖት አባቶች፣ በጦር መሪዎችና በትላልቅ የኢኮኖሚ ክፍሎች ስርዓቱ ከአንድ አምባገነን መሪነት የወጣ በመሆኑ ለመጣል በጣም ከባድ ያደርገዋል። ስልጣን ካላቸው ሌሎች አካላት መካከል በህግ ጉዳዮች ላይ ድምፅን በድምፅ የመሻር ስልጣን ያለው እና ለምርጫ እጩዎች ማቅረብ የሚችለው ምክር ቤትን ይጠቅሳል። ይህ ደግሞ የትኛውንም ቡድን በመንግስት ላይ ከባድ ፈተና የመፍጠር እድሉን የበለጠ ይቀንሰዋል። ኢራን በስፋት እንደ አምባገነንነት የምትታይ ቢሆንም ኢራናውያን ፕሬዝዳንታቸውን ጨምሮ በአንዳንድ ምርጫዎች የመመረጥ እድል ይሰጣቸዋል። ሂደቱ ግን በጥብቅ ቁጥጥር የሚደረግበት ሲሆን እጩዎች ለእስላማዊ ሪፐብሊኩ ያላቸውን ቁርጠኝነት ጨምሮ በሌሎች መስፈርቶች በአገሪቱ ምክር ቤት ተመርምረው የሚያልፉበት ነው። የአብዮታዊ ዘብ ሚና። ከተቋማት ጎን ለጎን የጸጥታ ኃይሎች ለአገዛዙ የተሟላ ቁመና ይሰጣሉ። ከመደበኛው ጦር ጎን ለጎን የሚንቀሳቀሰው የእስላማዊ አብዮት ዘብ ብዙውን ጊዜ የአገዛዙ የጀርባ አጥንት እንደሆነ ይቆጠራል። ከወታደራዊ ሚናው ባሻገር ሰፊ የንግድ ፍላጎቶችና ተጽዕኖ ያለው የፖለቲካና የኢኮኖሚ ኃይል ሆኗል። በበጎ ፈቃደኞች የተቋቋመው ባሲጅ የተባለ ሚሊሻ ቡድን አለው። የጸጥታ ኃይሉ አለመረጋጋቶች ሲከሰቱ አንድ መሆኑን ደጋግሞ አሳይቷል። ቡሶይስ ይህንን ታማኝነት ከርዕዮተ ዓለም ጋር ያያይዙታል። ይህ በሺያዎች እና እንደ ሐማስ እና ሂዝቦላ ባሉ ቡድኖች ውስጥ የምናገኘው የሰማዕትነት ባህል የስኬት አካል ተደርጎ ሊወሰድ ይችላል ብለዋል። የኢራን ምክትል የመከላከያ ሚኒስቴር ሬዛ ታላይኒኒክ በቅርቡ ባደረጉት ቃለ ምልልስ እያንዳንዱ የአብዮታዊ ዘብ አዛዥ 3 ተተኪዎች አሉት። በዩናይትድ ኒኩለር ኢራን የምርምር ኃላፊ የሆኑትን ካሳር አራቢ በበኩላቸው ኢራን ያልተማከለ መዋቅር የተቀረጸው በአውሮፓውያኑ 2003 የአሜሪካ ጥምር ጦር በፈጸሙ ጥቃት ወቅት የኢራቅ ኃይሎች ከወደቁበት ትምህርት በመውሰድ ነው። ስርዓቱ ከተረፈ ጠባቂዎቹ የበለጠ ትልቅ ሚና ይኖራቸዋል። የትብብር መረቦች እና የልሂቃን ጥምረት። የኢራን ኢኮኖሚ ዋና ዋና ክፍሎች እንደ ቦኒ ያትስ ባሉ ከመንግስት ጋር ከተያያዙ ድርጅቶች ቁጥጥር ስር ናቸው። ቦኒ ዲያስ በኢኮኖሚ ውስጥ በሺዎች የሚቆጠሩ ኩባንያዎችን በባለቤትነት የያዘ ድርጅት ነው። እነዚህ ተቋማት ለስርዓቱ ታማኝ ለሆኑ ክልሎች የስራ ዕድሎችንና ጨረታዎችን ይሰጣሉ። አብዮታዊ ዘብን ጨምሮ ከታም አልአንቢያ የተሰኘው ተቋም ይህንን የትብብር የንግድ ስርዓት ያጠናክራሉ። የምዕራባውያን ማዕቀቦች የኢራንን ኢኮኖሚ ክፉኛ ቢጎዱም እነዚህ ጥምረቶች ልሂቃንን ለማግለል እና በስርዓቱ ህልውና ውስጥ ያላቸውን ድርሻ ለመጠበቅ ይረዳሉ ሲሉ ባለሙያዎች ይሞግታሉ። እንደ ቡሶይስ ገለጻ ከሆነ ስርዓቱ በጣም ጠንካራ ስለሆነ ምንም አይነት ክህደት አንመለከትም። ርዕዮተ ዓለም እና የአብዮት ውርስ ሃይማኖት ስልጣንን በመጠበቅ ረገድ ትልቅ ሚና ይጫወታል። አብዮቱ የመንግስትን የዓለም እይታን በመቅረጽ የሚታወቁ የሃይማኖት የፖለቲካ ትምህርት ተቋማት መረብ ፈጥሯል። በጣም የቆየ በጣም ጠንካራ የርዕዮተ ዓለም የቢሮክራሲ የአስተዳደር መዋቅር ያለው በመሆኑ ስርዓቱን ጠንካራ ያደርገዋል ይላሉ ቡሶይስ። ርዕዮተ ዓለም እንደ እውነተኛ የአንድነት የሙያና የስራ ፍንጭ ሆኖ ያገለግላል ሲሉም ይከራከራሉ። የተከፋፈለው ተቃዋሚ። በታሪክ የኢራን ተቃዋሚዎች የተከፋፈሉ ናቸው። እነዚህም የተሃድሶ አራማጆችና የግራ ዘመን ቡድኖችን እንደ ኢራን ብሔራዊ ምክር ቤት ያሉ የዲያስፖራ እንቅስቃሴዎችንና የተለያዩ የጎሳ ድርጅቶችን ያካትታሉ።
ይህ መከፋፈል ረጅም ጊዜ የቆየ ነው ሲሉ በአውሮፓ የውጭ ግንኙነት ምክር ቤት ከፍተኛ የፖሊሲ ባልደረባ የሆኑት ከአብዮቱ በኋላ የፖለቲካ ፓርቲዎች ስለመፈጠር የሚደረገው ክርክር ወደ ጎን ተብሏል ይላሉ። ኢራን በ1980 ከኢራቅ ጋር ጦርነት ጀምራ ለ8 ዓመታት መዝለቁ አንደኛው ምክንያት መሆኑን ያነሳሉ። እነዚህ ቡድኖች በተለያዩ ጊዜ በአገዛዙ በጠንካራ አጀንዳዎች ተገድለዋል፣ ተፈርዶባቸዋል ወይም ታስረዋል ብለዋል። ባለፉት ዓመታት እንደ 2009 የአረንጓዴ ንቅናቄና በ2022 የማህሳ አሚኒን ሞት ተከትሎ የተካሄዱት ሰልፎች በስርዓቱ ላይ ከፍተኛ ተቃውሞ ቀስቅሰዋል። እነዚያ ተቃዋሚዎች አመራር አልነበራቸውም፣ ከባድ የመንግስት ክንድም አልፎባቸዋል። ዘንድሮ እንደባለፈው ዓመት የተደረጉ ተቃውሞዎች ማዕበሎች ግን በሟቾች የሻመሪ ልጅ ያቀረቡትን ጥሪ ተከትሎ የተካሄደ ነው። ኢራን በክልል ውስጥ ካሉ እጅግ ዘመናዊ ክትትል ስርዓቶች ትጠቀማለች። የኢንተርኔት መዘጋት፣ በሰው ሰራሽ አስተውሎት የሚታገዝ የነቃ ክትትል እና የሳይበር ጥቃቶች በውጭ ሀገር ያሉ አንቂዎች ኢላማ አድርገዋል። እየተሸረሸረ ያለው ተስፋ ለዓመታት በርካታ ኢራናውያን በአፍጋኒስታን እና በኢራቅ የነበረውን የአሜሪካ መራሹ ጣልቃ ገብነትን ውጤት ከተመለከቱ በኋላ ያገዛዙ ለውጥ እንዲኖራቸው ያላቸው ፍላጎት መመናመኑን ጌራን ማሄ ይገልጻሉ። የአረብ አብዮቶች መዘዝ ጥንቃቄውን የበለጠ እንዳጠናከረው አክለዋል። ይህ ስሌት ግን አሁን ተቀይሯል። ብዙ ኢራናውያን መንግስት ከስራ ፈጠራ እስከ ንጹህ ውሃ ያሉ መሰረታዊ ፍላጎቶችን መስጠት እንደማይችል ከማሰባቸውም በላይ ተቃውሞን ለማፈን ጭካኔ የተሞላበት ኃይል መጠቀሙ እየጨመረ መጥቷል። በጥር ወር በአገሪቱ ከታዩ ትላልቅ ሰልፎች በኋላ በሺዎች የሚቆጠሩ ሰዎች የተገደሉበት አዲስ ተቃውሞ ይህንን ለውጥ አፍጥኖታል ሲሉ አክለዋል። ኡርኬድ በኢራናውያንና ለስርዓቱ ባላቸው አመለካከት መካከል የትውልድ ክፍተት እንዳለ ገልጸዋል። የተማሩት በማህበራዊ ሚዲያ ዓለም አቀፍ ሁኔታዎችን የሚከታተሉ ወጣት ኢራናውያን አገዛዙ ሙስና የተሞላበት ጨቋኝና የማይገባቸው አድርገው ይመለከቱታል በማለት ይሞግታሉ። ተንታኞች እንደሚሉት አምባገነን ስርዓቶች የሚወድቁት ሶስት ሁኔታዎች ሲጣመሩ ነው። እነሱም ህዝባዊ ንቅናቄ፣ የገዢው ልሂቃን መከፋፈል እና የጸጥታ ኃይሎች መኮብለል ናቸው። ባለፉት ጊዜያት ኢራን በአብዛኛው የመጀመሪያውን አጋጥሟት የነበረ ቢሆንም ቀሪዎቹ ሁለት አለመኖራቸውን ባለሙያዎች ይገልጻሉ። ኡርኬድ የእስላማዊ ሪፐብሊክ ፍጻሜ የማይቀር ነው ብለው ቢያምኑም በቅርቡ ይሆናል በሚለው ላይ ግን ጥርጣሬ አላቸው። ሁሉም አገዛዝ መጨረሻ አለው። ዋናው ጥያቄ የጊዜው ቅደም ተከተል ጉዳይ ነው። የአያቶላ አሊ ካሜኒ ሞት ለገዢው አገዛዝ ትልቅ ጉዳት እንደሆነ ይከራከራሉ። እንደሱ ያለ ሌላ ሰው አይኖርም። የእሱ ተተኪ ካሜኒ የነበረው አይነት ስልጣን በፍጹም አይኖረውም። ብዙዎች ግን በእስላማዊ ሪፐብሊክ ውድቀት እርግጠኛ እንዳልሆኑ ይናገራሉ። አገዛዙ ውጪ ወታደራዊ ጣልቃ ገብነት ከተሳካ የሚከተለው ነገር የከፋ ሊሆን እንደሚችል አስጠንቅቀዋል። ዶናልድ ትራምፕ ቀደም ሲል ለኒውዮርክ ታይምስ እንደተናገሩት የአሜሪካ የቀድሞ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ መያዟ ለኢራን ትልቅ ማሳያ እንደሚሆን ተናግረዋል። ብዙዎች ግን ተቃራኒው ተፈጥሮ ልክ እንደ ሰሜን ኮሪያ ወይም ኩባ አደገኛ አገዛዝ ሊተካ ይችላል ብለዋል።